አምስተኛ ጉምሩክ አሪፍ የሚባል ኦንላይን ስራ ሲሆን በትንሹ $15 ይከፍላችኋል። ማለትም እናንተ ዲጂታል ፕሮዳክቶችን ማለትም እንደ ፒዲኤፍ እንደ ኢሜጅ የመሳሰሉ ፕሮዳክቶችን እዛ ዌብሳይት ላይ በምትለቁበት ሰዓት ራሳችሁ ዋጋውን ኤስቲሜት አድርጋችሁ ይከፍላችኋል ማለት ነው። ጀማሪ ከሆናችሁ ዋጋውን በትንሽ አድርጋችሁ ጀምራችሁ እያሳደጋችሁ መሄድ ነው። አሪፍ የሚባል ኦንላይን ቢዝነስ ነው። አራተኛ ፍሪሊ አሪፍ የኦንላይን ቢዝነስ ሲሆን ቱቶር በማድረግ ወይም በማስተማር ነው የሚከፍላችሁ። ማለትም ቤዚክ እንግሊሽ ካላችሁ ያለ ዲግሪ እንግሊሽ ስኪላችሁን ኮንፊደንሳችሁን እና ጉድ ኢንተርኔት ኮኔክሽን ካላችሁ እነዚህን ተጠቅማችሁ ተከፋይ ሊሆን ይችላላችሁ ማለት ነው። እዚህ ጋር እንደምታዩት ብዙ የኦንላይን ቢዝነስን ተጠቅመው ቱቶር የሚያደርጉ የተለያዩ አስተማሪዎች አሉ። ከእነዚህ ውስጥ አንዱ ናቸው። ኦንላይን ተከፋይ መሆን ትችላላችሁ ማለት ነው። ሶስተኛ ጁሚያ አፊሊየት። ጁሚያ አፊሊየት አሪፍ የኦንላይን ቢዝነስ ሲሆን የአፊሊየት ማርኬቲንግ አይነት ነው። የተለያዩ ሰዎችን ፕሮዳክት ፕሮሞት በማድረግ የአፊሊየት ሊንክ ይሰጧችሁና አፊሊየት ሊንኩን ወስዳችሁ የተለያዩ ቦታዎች ላይ ፖስት በማድረግና የተለያዩ ቦታዎች ላይ አድቨርታይዝመንት በመስራት እነሱ በሚከፈላቸው ሰዓት ለእናንተ ኮሚሽን ይሰጧችኋል ማለት ነው። በዚህ በትንሹ ብቻ $50 በላይ ታገኛላችሁ። ማለትም ኤክስፔሪየንሳችሁን ባሳደጋችሁ ቁጥር የተሻለ ገንዘብ ታገኛላችሁ ማለት ነው። ሁለተኛ ፍሪላንሲንግ። ፍሪላንሲንግ በጣም አሪፍ የሆነ የኦንላይን ቢዝነስ ሲሆን ሁለተኛ ላይ ያስቀመጥኩበት ምክንያት በጣም አንደኛና በጣም አሪፍ የሆነ ኦንላይን ስራ ሲሆን እሱም ኦንላይን ላይ ከተለያዩ ክላይንቶች ጋር የምትሰሩት ስራ ነው። ከሁሉም ዓለም አቀፍ ስራ ስለምታገኙ አሪፍ የሆነ ገንዘብ ታገኛላችሁ ማለት ነው። ለዚህም የተለያዩ ስኪሎች ያስፈልጋችኋል። ማለትም እንደ ግራፊክስ ዲዛይን፣ እንደ ራይቲንግ፣ እንደ ትራንስክሪፕሽን እና እንደ ሶሻል ሚዲያ ኔትወርኮች ላይ አንዳንድ ስኪሎች ያስፈልጋችኋል። ስለዚህ ፍሪላንሲንግ ልትሰሩበት የሚችሉት ሳይት ፍሪላንሰር ብቻ አይደለም፣ አፕወርክም አለ፣ ፍሪላንሰር፣ ፊቨር የተለያዩ ናቸው። ከነሱ ውስጥ አሪፍ ነው ይሰራበታል የምትሉትን መርጣችሁ እንድትጠቀሙ ሪኮማንድ አድርጋችሁ። መጨረሻው ፔይሂብ። እስካሁን ለምንድን ነው ሰብስክራይብ ያላደረጋችሁት? ቪዲዮን ላይክ አድርጉ፣ ሼር አድርጉ። የመጀመሪያውና አሪፍ የሚባለው የኦንላይን ስራ ፔይሂብ። ፔይሂብ ኦንላይኖችን ክሬት ኦንላይን ላይ ኮርሶችን እና ቱቶሪያሎችን ክሬት በማድረግ የምትለቁ ሲሆን ይህንን ለመጀመር ምንም አይነት ተከታይ አያስፈልጋችሁም። ይሄኛውንም ስትሰሩ በትንሹ $500 በላይ እርን ማድረግ ትችላላችሁ ማለት ነው። ቶፒክ መርጣችሁ እዛ ላይ ፎከስ አድርጋችሁ መስራት ብቻ ነው ማለት ነው። ስለዚህ እዚህ ላይ ዊዝድራው ለማድረግ የምትጠቀሙባቸው መንገዶችን ቀላል ናቸው። ፔፓል እና ሌሎችን መንገዶችን በመጠቀም ሃይኖረንን በመጠቀም ነው። ስለዚህ ቪዲዮ አሪፍ ሆኖ ካገኛችሁት ከተመቻችሁ ሰብስክራይብ አድርጉት ማለት ነው። እወዳችኋለሁ።